አዎ ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ በዚህ በክርስቶስ ኢየሱስ የመስቀል ሥራ ምክንያት ደግሞ የገባንበትን ኪዳን ነው አይደል? የዚህ ደብዳቤ ጸሐፊውን ምዕራፍ 8 ላይ አሁን በጣም በስፋት ማንሳት የሚጀምረው ወደ ምዕራፍ 9 ምዕራፍ 10ን ጨምሮ በጣም በስፋት የሚያነሳው አሁን የገባንበት ይሄ ኪዳን አለ። በክርስቶስ ኢየሱስ የመስቀል ሥራ ምክንያት በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ምክንያት በክርስቶስ ኢየሱስ የመስቀል ሥራ ብቻ ሳይሆን በክርስቶስ ኢየሱስ በራሱ በማንነቱም ጭምር ማለት ነው። በሰራው ሥራ ብቻ ሳይሆን በራሱ ኢምፐርሰን ክራይስት ማለት ነው። ከእርሱም የተነሳ የገባንበት ኪዳን አለ። ይሄ ኪዳን አዲሱ ኪዳን ተብሎ ተጠርቷል። አዲስ ኪዳን ካልን ቀድሞ የነበረ ሌላ ኪዳን ነበረ። ያንን ኪዳን ብሉይ ኪዳን ብለን የምንጠራውን የዚህ ደብዳቤ ጸሐፊ አሮጌው ይለውና ያረጀው ያፈጀው ይለዋል። በኋላ ላይ ደግሞ እንግዲህ አማርኛውን ሲተረጉሙት በእውነት ያረጀና ያፈጀ አደረገው ይላል። ነገሩ በራሱ ሆኖ አይደለም። ከኋላ የመጣው ነው ያስረጀው፣ ከኋላ የመጣው ነው ከመንገድ ያስወጣው። ከኋላው የመጣው የተሻለና የከበረ ስለሆነ የመጀመሪያውን ከመንገድ ጠራርጎ አስወጥቶታል። አዲሱ ኪዳን የተሻለ አይደለም፣ ሌላ ኪዳን ነው። አዲሱ ኪዳን የመጀመሪያውን አርሞ አይደለም፣ እግዚአብሔር ሪቫይዝ አድርጎ አይደለም፣ ኒው ነው። ክብር ለኢየሱስ ይሁን። ቶታሊ የመጀመሪያውን ኪዳን ከመንገድ አስወጥቶት ነው እግዚአብሔር። በሲና ላይ የተደረገውን ሪቫይዝ አድርጎ አይደለም እግዚአብሔር። የሲናውን ኪዳን አስረጅቶ በቀራንዮ በጎልጎታ ላይ ሌላ አዲስ ነው ያደረገው። ክብር ለእግዚአብሔር ይሁን። ቁጥር 6 ምን ብሎ ነው የሚጀምረው? አዲሱ መደበኛ ትርጉም ስለሆነ ነው እጅ ላይ ያለው። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የቀድሞ ኪዳን ሙሴ መካከለኛ የሆነበት ኪዳን ነው። ይሄኛው ኪዳን ጌታ ኢየሱስ ክርስቶስ መካከለኛ የተባለ ኪዳን ነው። በጌታ በኢየሱስ ክርስቶስ መካከለኝነት የተገኘው ይሄኛው ኪዳን ከቀድሞ ኪዳን በክብር ይበልጠዋል። ሁለተኛ ቆሮንቶስ ምዕራፍ 3 በክርስቶስ በኩል እግዚአብሔር ላይ ያለን እምነት ይህን የመሰለ ነው። ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከኛ ነው የምንለው አንዳች ነገር የለንም። እርሱ በፊደል ላይ ሳይሆን በመንፈስ ላይ የተመሰረተውን የአዲሱ ኪዳን አገልጋዮች እንድንሆን ብቆች አደረገን። ምክንያቱም ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። የሚያልፈው ያን ያህል ክብር ከነበረው ጸንቶ የሚኖረውማ እንዴት የላቀ ክብር አይኖረውም? ጳውሎስ ብሉይ ኪዳን ላይ የተደረገውንና አዲሱ ኪዳን ላይ ያለው ነው የሚያስቀምጠው። ጳውሎስ ይህንን ለሁለተኛ ቆሮንቶስ ተደራሲያን የሚጽፍላቸው በመካከላቸው በሙሴ በሕጉና በቀደመው ኪዳን ላይ በሚደረጉ ሪቹዋልስ የሚመኩ አንዳንድ አስተማሪዎች ነን መምህራንን የሚሉ ሰዎች በዙ መካከል ገብተዋል በቤተ ክርስቲያን። የአዲሱን ኪዳን አገልግሎትና አገልጋዮች ልንገራቸዋ። የዚህ ኪዳን አገልጋዮች እንድንሆን እግዚአብሔር ነው ብቃት የሰጠን። ብቋን ያደረገን እግዚአብሔር ነው፣ ከኛ አይደለም። የብሉይ ኪዳንና የአዲስ ኪዳን ቁልፍ ቃላቶች አሉ። ብሉይ ኪዳን አንተ ማድረግ አለብህ ነው። አዲስ ኪዳን እኔ አደርገዋለሁ ነው የሚለው። ለዚህ ኪዳን ማንም የሚበቃ የለም። እግዚአብሔር ብቻውን ብቋን አረገን። አወር ሰፊሸንሲ ብቃታችን፣ ጉልበታችን፣ አቅማችን እግዚአብሔር ነው። የአዲስ ኪዳን አገልጋይ ለመሆን የሚበቃ እዚህ ቤት አንድም የለም። በእግዚአብሔር ፊት በወንጌል አማካኝነት ከተጨመርነው ከኛ ውጪ ማንም በብቃቱ በጉልበቱ በኃይሉ ማንም የአዲስ ኪዳን አገልጋይ ሊሆን አይበቃም። ጳውሎስን የሚያክል በጣም በብዙ መመዘኛ ኳሊፋይድ ኖት ኦንሊ ኳሊፋይድ ሞስት ኳሊፋይድ አንተ ትችላለህ የተባለው ሰውዬ እንደዚህ አለ፣ እኔ ብቁ አደለሁም፣ የበቃን አደለንም። እግዚአብሔር ብቃታችን ሆኖ የአዲሱ ኪዳን አገልጋዮች አደረገን። ብሉይ ኪዳንስ ሰዎቹን የጠየቀው ኑ አላቸው። በማስፈራት በማስደንገጥ በሞት ፍርሃት ውስጥ ህዝቡ ተቀምጦ ኪዳኑ ተደረገ። አዲስ ኪዳኑስ ፍቅርና ጸጋ ይዞ ኢየሱስ መስቀል ላይ ሞቶ ተደረገ። ልዩነቱ ይሄ ነው። ብሉይ ኪዳን ክብር አለው። አዎ ክብር አለው። ምንድነው ክብሩ? መቀሰፍ አለው ውስጡ። ተራራውን ተጠግተው የሆኑ ሰዎች እኮ ነኩ። በአንድ ቀን 3000 ሰው እንደሞተ ታውቃለህ? ብሉይ ኪዳን በአንድ ቀን 3000 ረገፈ። አዲስ ኪዳን በአንድ ቀን 3000 ሰው ዳነ። the difference ይሄ ነው። አትችልም አንተ if you see
እንሞክራለን ሲሉ ረገፉ። አዲስ ኪዳን መጣ፣ እኔ ላርገው አለ እግዚአብሔር። እሺ አለን፣ በሙሉ ዳንን። የለንበትም፣ ብቃታችን ክርስቶስ ነው። ጳውሎስ የሚለው እሱን ነው። የቀደመው ኪዳን ሲሉ የሞት አላቸው፣ የምንገደልበት፣ ሰው የሞተበት፣ ሰው ሊያልፍ የማይችለው፣ ሰው ብቃት ሊያገኝ የማይችልበት፣ ሰው ወደ እግዚአብሔር ሊጠጋጋ ሊቀርብ የማይችልበት ኪዳን። እንኳን ዘንድሮ ክርስቲያን ሆነን እንኳን ብሉይ ኪዳን አልተፈጠርን። በብዙ ቂምና በጣም በብዙ አይነት በደል ተሞልቶ ነው የሚመጣው። እግዚአብሔር ጽድቅ ፊት መቆም አንችልም። እየሞትን ተቸገረ። እኔ ላርግ ኪዳን አለ እግዚአብሔር። እንዴት? ለብቻዬ ላርግ። የት? ቀራንዮ ጎልጎታ የራስ ቀን ላይ ላርግ ብቻዬን። አይ ዊል፣ እኔ ልፈጽመው። ስለዚህ እግዚአብሔር መጣና እንደዚህ አለ፣ አዲስ ኪዳን አደርጋለሁ አለ። አዲስ ኪዳን አርግልን ብለህ ነው አይደለም ያረጋው፣ እኔ አረጋለሁ። ኢኒሺዬሽኑን የወሰደው እግዚአብሔር ነው። አዲስ ኪዳን አደርጋለሁ ይላል የሰራዊት ጌታ እግዚአብሔር አለ ኤርምያስ ይህንን የተናገረው ንጉሡ ሕዝቅያስ ቤተ መቅደስ አጽድቶ የሕጉን መጽሐፍ አንስቶ ኪዳን ሲያድስ ኤርምያስ መጣና እንደዚህ አለው፣ አንተ ኪዳን እያደስክ ነው። እግዚአብሔር እንደዚህ ይላል፣ አዲስ ኪዳን አደርጋለሁ። በድንጋይ ታብሌት ላይ በድንጋይ ላይ የሚጻፍ ሳይሆን ሕጌን በልባቸው ላይ ጽፈዋል። የድንጋይ ልብ አወጣና የሥጋ ልብ እሰጣቸዋለሁ። አንድ ሰው ለሌላ ሰው እግዚአብሔርን እወቅ እስከማይለው ለሁሉ እገለጣለሁ። እማደርገው ኪዳን በልባቸው ላይ ሕጌን እጽፈዋል። ኢየሱስ መካከለኛ የሆነበት ኪዳን፣ የተሻለ ተስፋ፣ የተሻለ ኪዳን፣ እጅግ የበለጠ ደግሞ አገልግሎት። የብሉይ ኪዳኑ ተስፋው ምንድን ነው? ማርና ወተት ወደምታፈስ ወደ ከነዓን ትገባላችሁ። ተስፋው ነው፣ ሌላ ተስፋ የለውም። ባይዞ የብሉይ ኪዳን። አዲሱ ኪዳን የተሻለ ተስፋ ይበልጣል። በተስፋው ኪዳኑ ይበልጣል። ሶስተኛው የተሻለ አገልግሎት። የብሉይ ኪዳን አገልግሎት የአሮን ፋሚሊን ነው የሚመለምለው ለአገልግሎት። የአዲሱ ኪዳን አገልግሎት በክርስቶስ ኢየሱስ ያመነ በሙሉ ካህን ነው። ኢየሱስ ብቻ ነው መካከለኛ። እዚህ ኪዳን ላይ ኢየሱስ ብቻ ነው ሊቀ ካህን። እዚህ ኪዳን ላይ በክርስቶስ ኢየሱስ የሆነ በሙሉ ደግሞ ባለሙሉ ስልጣን ካህን ነው። የተሻለ ካህን የለውም። አዲስ ኪዳን አንድ ሊቀ ካህን አለን፣ የተቀረኑ በሙሉ ካህናት ነን። በጣም ጠጋ ብሎ የእግዚአብሔርን ቀኝ እጅ የሚስም የለም። የአገልግሎት ዘርፍ ነው የሚለያየው። ምንድነው? ማዕረግና ስታተስ ደረጃ ሁሉም ሰው እኩል። ሙሴ ይጠጋል እንጂ ፊት ለፊት እኮ አይመጣም፣ ይሞታል። ዩኒክ ኢየሱስ ብቻ ነው። ኢየሱስ አይነት የለውም። ኢየሱስ ብቸኛ ነው። ሃሌሉያ! ከኢየሱስ የተነሳ ሁሉም ሰው በእግዚአብሔር መንግስት እኩል። የሚያስጠጋም እንዳፈልጉ ኦሬዲ ኢየሱስ ውስጥ አስገብቶናል። ያለነው ቅድስተ ቅዱሳን ነው። ኢየሱስ ካከበረኝ ክብር በላይ አልከብርም። የመጨረሻውን ክብር በክርስቶስ ኢየሱስ በኩል ተገኝቷል። ይሄ ክብር የተገኘው በኢየሱስ መካከለኛነት ነው። እኔና አብ መሃል ያለው ኢየሱስ ነው። ኢየሱስ መካከለኛ ስለሆነ የተሻለ ተስፋ ተገኘ። ኢየሱስ መካከለኛ ስለሆነ የሚበልጥ አገልግሎት ተገኘ። ኢየሱስ መካከለኛ ስለሆነ ሞር ኤክሰለንት የሆነ ኪዳን ተፈጸመ። እግዚአብሔር አብ ኪዳን ሲያደርግ በልጁ ደም በኩል በክርስቶስ ደም የተሻለ ኪዳን ተደረገ። በየጊዜው የሚገባ የበግና የእንስሳ መስዋዕት የለም፣ የሚፈስ ደም የለም። በክርስቶስ ደም በኩል የተሻለ ኪዳን ተደረገ። በአይነቱ ሌላ፣ በአይነቱ ልዩ ነው። ዩኒክ ኮይኒዮስ። ኢየሱስ መጣ፣ አባታችን በልጁ በኩል መጣ። አምጣ ልጄን አለ። አምጣ ልጅ። አሁን አባት እጅ ላይ ነህ። the safest place እግዚአብሔር እጅ ላይ ነው ያለው። አየ እግዚአብሔር እንደዚህ የሚያቅፍ የሥራ አይደለም ግንኙነታችን የህይወት ነው። አየ እግዚአብሔር ምን ሰርተሃል አይደለም የሚለኝ፣ ልጄ ነህ ነው የሚለኝ። የህይወት ቁርኝት አለን በክርስቶስ በኩል ወንጌል። እግዚአብሔር በቅዱስ ቃሉ ወልዶናል። ኢየሱስ ጌታ ነው። ቁርኝታችን አንድነታችን አሁን የህይወት ነው። የኔና የእግዚአብሔር መሃል ያለው ምን ሰራ ምን አልሰራ አይደለም። መጀመሪያ ልጅነቴ ላይ፣ ከዛ ልጅ ስለሆንኩ ነው ማፈራው፣ ልጅ ስለሆንኩ ነው እንደ ልጅ ማድገው ምኖረው እንጂ ልጅነቴ ነው የሚቀድም። ኢየሱስ የወጣበትን ይሰጣል። እንካ ይሄው ነው በዚህ በኩል ና በዚህ ጋር መንገዱም ይሆንና ጸጋውም እንካ ይላል። እምቢ ካላልክ በቀር እግዚአብሔር የሚያስፈልገንን በሙሉ በአዲሱ ኪዳን ላይ ሰጥቶናል። የመለኮቱ ኃይል እግዚአብሔርን ለመምሰልና ለእውነተኛ መንፈሳዊነት የሚያስፈልገንን በሙሉ ሰጥቶናል። ቀበላላችሁ፣ ተቀብሏችሁ ሰጥቷችኋል። በዚህም ምክንያት በዚህ ዓለም ካለ ክፉ ምኞትና ከምግባረ ብልሹነት አምልጣችሁ የእግዚአብሔር መለኮታዊ ባህሪያት ተካፋዮች እንድትሆኑ በእነዚህ ባህሪያቶች አማካኝነት እጅግ ክቡርና ታላቅ ተስፋን ሰጠን ይላል። የሚያስፈልገንን በሙሉ ሰጥቶናል። አዲስ ኪዳን ተሰጥቶናል። ብቃታችን ክርስቶስ እግዚአብሔር ኢየሱስን ብሎ ልጁን ብሎ
ተቀብሎናል። እግዚአብሔር አዲስን ኪዳን አደርጋለሁ ማለት ሕጌን በልባቸው ላይ እጽፈዋለሁ፣ የድንጋዩን ልብ አወጣዋለሁ፣ በአእምሯቸው ላይ በልባቸውም ላይ አተመዋለሁ፣ አስቀምጣለሁ። ሕጌን ወንጌል ነው፣ ውስጣቸው ነው ማስቀምጠው አለ እግዚአብሔር። አዲስ ኪዳን ነው፣ ልባቸው ላይ ነው የምጽፈው። እግዚአብሔር መጣና እንደዚህ ያለ ልባው ድንጋይ ነው፣ አወጣውና ስጋ አስገብቼ ሕጌን እጽፍበታለሁ። ያኔ እና አልልም ትመጣለህ። ያኔ እከሌ አይነግርም፣ ራስህ ታቀኛለህ። አያችሁ፣ እግዚአብሔርን መውደድ ሕግን ለመፈጸም ቀላሉ መንገድ ነው። ልባቸው ላይ ጽፋለሁ ማለት ባይዘው ሪማይንደር እገጥማለሁ ማለት አይደለም ትርጉሙ። በየጊዜው እንዲያስታውሱ አረጋለሁ አይደለም ትርጉሙ፣ እንዲወዱኝ ያረጋል። አሁን እከሌ ከደጅ መጥቶ እንዲህ አታርግ እስኪል እኮ አትጠብቅም። ውስጥ ትዝ ይልሃል። ስታደርገው ኖ ትላለህ። አሁን አላደርገውም ብቻ አይደለም የምትለው፣ አላደርገውም ብቻ አይደለም እኮ የምትለው፣ እማታደርግበት አቅምም አለ ውስጥ። አንዱ አቅም ጸጋ ነው፣ ሌላኛው ደግሞ እሱን ራሱን መውደድ፣ ፐርሰኑን መውደድ፣ ኢየሱስን መውደድ፣ ከጌታ ጋር መኖር፣ ከክርስቶስ ጋር አብሮ መውጣት መግባት፣ ከኢየሱስ ክርስቶስ ጋር አብሮ መመላለስ። አንተ ገብተህ ቤት ቁጭ ስትል ብቻህን አይደለም፣ ጌታ ካንተ ጋር አለ። ስትተኛ አይተውም፣ አብሮሃል፣ ይጠብቅሃል ቁጭ ብሎ። አንተ ስትተኛ አብሮ አይተኛም፣ ቁጭ ብሎ ይጠብቅሃል። ስትነሳ አብሮሃል፣ ወደ ስራ ስትሄድ አብሮ ይሄዳል፣ አይተውህም። ቻሌንጅን አብሮ ይቀመጣል፣ ይጋፈጥልሃል። ጦርነትም አለ እሱ። አሁን እኛ የምናየው በጣም ትንሽ ነው። 2-3 የጠላት ፍላጻ ሹ ሹ ሹ ሲል ሊገለኝ የመከረ እንላለን። 98ቱን እኮ እሱ ነው የጣለው። 2 ያየው አንተ እንዴ? መዝሙር 91 ላይ ያለው ዝም ብሎ ዳዊት ራሱ የገባው በቀን ከሚበር ፍላጻ፣ በቀትር ከሚሄድ ጋኔል፣ በሌሊት 24 ሰዓት ነው ባይዞ ጦርነቱ 24 ሰዓት መዝሙር 91 እኮ። እና አንተ በዚህ ሁሉ እንዴት ነው የምትሆነው? በልዑል መጠጊያ የሚኖር ሁሉን በሚችል ጥላ ውስጥ ያድራል። በቃ ዳዊት በሰላም የምኖረው ስለዚህ ሲሯሯጥ ነው የሚውለው አለ። እና ሁሉም በሚችል አምላክ ጥላ እግዚአብሔር እንደዚህ። እስቲ አሜን በሏ። ጮክ ብሉና አዲስ ኪዳን ገብቻለሁ በሉ። ድገሙና የአዲሱ ኪዳን አገልጋይ ነኝ በሉ።